በቃ ሁሉን ነገር አሳይተናል። ምንም ከናንተ የደበቅነው ምንም ነገር የለም። በቃ ለእናቴ አደርስላታለሁ፣ አግዛታለሁ፣ ብዙ ነገር አደርግላታለሁ ብዬ ነበር ያሰብኩት። ጤና ይስጥሽ እንጂ እድሜሽን አርዝሞ እኔ አንቺን ውለታ አልከፍልም ፈጽሞ። ጤና ይስጥሽ እንጂ እድሜሽን አርዝሞ እንቅፋት አይንካሽ አንቺንሽ ፈጽሞ። ሰላም ሁኝልኝ ደህና ሁኝልኝ ሁሌም በደስታ ኑሪልኝ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እንዴት ናችሁ? ሰላም ብለናል። እንግዲህ ያው ዛሬ ለዚህ ቤት አዲስ ነን። የተለቀቀውን ቪዲዮ አይተናል። እኛም እና ኤፍሬምና ህያብ የሰሩትን ቪዲዮ አይተናል እና ያው እዚህ የመጣንበት ምክንያት ዋነኛው ምክንያታችን ሰላሙን ሰፖርት ለማድረግ ነው። ያው ኦሬዲ እነሱም የተለቀቀው ቪዲዮ ምናምን ነገር ብዙ አልታየላትም። በቃ እንዳታሰቡ አልሄደላትም ምናምን ነገርና ልጅቷ ደግሞ በጣም ነው የምታሳዝነው ስለምናገር። ሄደንም ቤት ምናምን ነገር ቼክ አድርገናል። ኦሬዲ ቪዲዮ አልቀረጽንም ነበር ነው እንጂ እዛ ጊዜ ቤትም ሄደን ምናምን ነገር ማዘርያዋን ያሉበት ሁኔታ ሙሉ ፋሚሊ ያለበት ሁኔታ በደንብ አይተን ነበረ እና ቪዲዮ በዚህ ልክ ሲሆን በጣም እኔ ራሴ የደበረኝ ነው የምላችሁ ፋሚሊ እና ላይክ ሼር ሰብስክራይብ እያደረጋችሁ በደንብ አበረታቱልን። በጣም ማርያም በጣም የሚያሳዝኑ ቤተሰቦች ናቸው። እናትየዋ እኔ በጣም ነው ያሳዘነኝ። እኔ እንጃ ብቻ እንዴ እውነት ለመናገር እስኪ የተሰማሽን ቃል በቃል ትገልጫለሽ? እኔ እንጃ ማዘርያዋን ሳያቸው በጣም ነው እንጂ ተተላውሽ ነው። ይሄ ቪዲዮ በደንብ ቢታይላትና የሆነ ነገር ላይ ቢጠቅማት ፋሚሊ የሆነ ከእናንተ ምንም ሳይጎል እሷን ሰፖርት የምታደርጓት ምናምን ነገርና በደንብ ብታበረታቱልን። ያው በደንብ መስራት የምትችል ልጅ ናት ልጅቷ። በዚህ እንኳን ደግፈናል። በሌላ አንዱ አቅማችን ባይፈቅድ እንኳን በሌላ ነገር ባንችል ምንም አቅማችን ባይችል እንኳን በእንደዚህ ለመደገፍ ብንሞክር ፋሚሊ ላይ በጣም ብዙ ሰው የኛ ፋሚሊዎች ደግሞ አያሳፍሩንም። በጣም ብዙ ሰው ይዘመተን ከዜሮ አንስታችሁ በጣም ትልቅ ደረጃ ያደረሳችሁልን ሰዎች አላችሁ። ለአንተ በጣም ነው የምናመሰግነው። ሲቀጥል ደግሞ ቲክቶክም ላይ የኛም ቪዲዮ እየቆረጣችሁ መፖስቱ ሰዎች ምናምን ነገር አግዟት በእግዚአብሔር ፋሚሊ ማርያም በጣም ነው የሚያሳዝኑትና አግዟት። በጣም ላይክ ሼር ሰብስክራይብ እያደረጋችሁ ምትችሉት እንዳለ ምትችሉት በቻላችሁ ታቅም ደግሞ ሼር አድርጉላት። አካውንቷም ጥሩ እየሆነ አይደለምና በቻላችሁ ታቅም በደንብ ሼር አድርጉላት ፋሚሊ። ትንሽ ታይማችሁ በስተቀር ትንሽ ከእናንተ ምንም አይቀነስም። ያው በደንብ በራሷ አቅሟ እጅ ያው ፋሚሊ ሰሞኑን ያለበት ሁኔታ ታውቃላችሁና የጥጋብ ሁኔታ አረ በእግዚአብሔር እዚህ እንኳን መተን በሰላም እንኖረኝ እና ፋሚሊ ያው በቻላችሁ ታቅም አግዟት። ኦሬዲ እኔም እጄን እየተሻለ ነው ምናምን ነገር ከሰሞኑ ፈትቼ በደንብ እንመጣለን እኛም በአሪፍ መልኩ እና ያው አለንልሽ ለማለት ያክል ነው ይሄን ቪዲዮ የከፈትነው። ሰብስክራይበሯም ትንሽ ከፍ አድርጉላት። ከኛ ትንሽ ዝም ብላችሁ ከኔ 10,000 ወስዳችሁ እሷ ላይ ጣል አድርጉላት። ምንም አይጎዳችሁም፣ ማርያም ምንም አይጎዳችሁም ፋሚሊ ላይ ከምንም የሚቀነስ ነገር ስላልሆነ የሆነ ብታበረታቷት ምናምን ነገር በደንብ ሞራሏ እየመጣ ነው የሚሄደው። ወጣት ናት ምናምን ነገር ሰርታ ፋሚሊዎቿን በደንብ ማስደሰት ማኩራት የምትፈልግ ናትና ወጣት ናት። ያን ነገር የሚገባቸው ሰዎች በጣም ፋሚሊ በትንሽ በትልቁ ተስፋ እያስቆረጣችኋት ምናምን ነገር ከሆነ ግን አይመጣም። ማርያምን እኔ በጣም ነው ያሳዘነችኝ። ክርስቶስን ነው የምላችሁ። እንደዚህ ለፍታ ምናምን ነገር ማዘርዮ የከፈሉላትን ዋጋ ታውቃላችሁ። ስቲል ነው እየከፈሉ ያሉትን ዋጋ ታውቃላችሁና እሷ ደግሞ ሞር ደረስኩልሽ እናቴ ምናምን ብላ ብታኮራቸው ፋሚሊ ከኛ ምንም ስለማይቀነስ የተሻለ ነገር አድርገንላት አቅማችን እስኪፈቅድ ድረስ ማለት ነው በዚህ እናግዛት በሚለው ነው። ለማንኛውም ደውለንላት ወደ ሰፈራችሁ እየመጣው ነው ምናምን ብላናለች። እሷ እስከምመጣ ይሄን ቻናል ሰብስክራይብ እያደረጋችሁ ጠብቋት። እሷ መታ ደግሞ ያለውን ነገር የተሰማትን ስሜት ምናምን ነገር ሞር ከሷ ተሰማላችሁ። አብራችሁን ቆዩ። ላይክ ሼር ሰብስክራይብ ግን ማድረግ እንዳይረሳ። በጣም ብዙ ሰብስክራይብ እንጠብቃለን በዚህ ቪዲዮ።
ድድሽ አንቺ ያዡኝ አሁን በቀኝ እጄ እንዴት ነው? ሰላም ነው? እንዴት ነው? አማን ነው? እሺ ነው። ሰላም ነው አለን። ይሄ ቪዲዮ እንግዲህ ላንቺ ነው የከፈትን፣ አንቺ አካውንት ላይ የሚፖስት ነው። ያ አንቺ ሳኖሪ በቤትሽ ፏይ ያልነበር ነበረ ላይክ ያንኛው የተለቀውም ከኔ ፍሬም ጋር የተሰራው ቪዲዮ ምናምን ነገር ጀስት እንዳወራሽኝም ምናምን እና ኦሬዲ ፋሚሊዎችም ትንሽ ደገፍ ቢያደርጉሽ የኛ ኦዲየንሶች አያሳፍሩንም ብዬ አስባለሁ። በቻላችሁ ታቅም ደገፍ አድርጓት ላይክ እና ደግሞ ከቪዲዮ በኋላ የተሰማሽን ማታ ምናምን ስታወሪኝ የነበረውን እስኪ ሰላም ቢያቸውና አወሪያቸው መስሎኝ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ያው እንግዲህ ትናንትና ቪዲዮ ለቄ ነበር በእኔ ቻናል። እኔ ፍሬም ቤት መጥተው ያለውን ሁኔታም አሳይተዋችሁ ነበረ። ያው እንግዲህ ቪዲዮም ቻናሉም ከተከፈተ ትንሽ ስለቆየ ቪዲዮም ያን ያህል እንዳሰብነው አልታየልንም፣ ብዙ ሰው ጋርም አልደረሰም። ማለት ቫይራል ይሆናልም በቃ ብዙ ይታያልም ብለን አስበን ነበረ። እንደጠበቅነውም አልሆነልንም፣ ከጠበቅነውም በታች ነው የሆነብን። ብቻ እንደጠበቅነው አልሆነ። ለእናቴ ደርስላታለሁ ብዬ አስቤ ነበር ምናምን በይና ላይክ በዘፈን ይታጀባል፣ ከዛ አቅፍሻለሁ ነው ብቻ ቪዲዮ ላይ እንዳያችሁት ነው። እናቴም ያለችበትን ሁኔታ እኔም ያለሁበትን ሁኔታ የምንሰራውንም ስራ በቃ ሁሉም ነገር አሳይተናል። ምንም ከእናንተ የደበቅነው ነገር ምንም ነገር የለም። በቃ ለእናቴ እደርስላታለሁ፣ አግዛታለሁ፣ ብዙ ነገር አደርግላታለሁ ብዬ ነበር ያሰብኩት። እንዴ እንደዚህ እንድትሆኝ አይደለም በማርያም እንዴ ኖርማል ነው። እግዚአብሔርን ያጋጥማል ፋሚሊ እንደዚህ ማቤቴ። ተረጋጊ፣ መጀመሪያ ተረጋጊ፣ አይዞሽ። ላይክ ሚዲያ ላይ ያለ ነገር ነው፣ ያጋጥማል ምናምን ነገር እንደዚህ አይነት ነገሮች ይፈጠራሉ። ያ ተረጋጊ በማርያም በቃ ተረጋጊ። ኧረ ችግር የለም ተረጋጊ። ነው እንደዚህማ መሆን የለብሽም። በጣም ጠንካራ ሰው ነሽ ማርያም። ከዚህ በጣም ጠንካራ ነሽን ሳላደንቅ አላልፍም። እና ማርያም ከምልሽ በላይ ጠንካራ ሴት ነሽ። በጣም ብዙ አቅም አለሽ፣ ሰርተሽ የምታሳዩ አቅም አለሽ። የኛ ኦዲየንስ ደግሞ አያሳፍርሽም ብዬ አስባለሁ። በቻላችሁ ታቅም ፋሚሊ፣ በእግዚአብሔር በቻላችሁ ታቅም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ትንሽ ቻናል አንገፋ አድርጉላት በማርያም። እውነት እኔን የምትወዱኝ ፋሚሊዎቼ፣ ቲክቶክ ላይ እየቆረጣችሁ የምትፖስቱኝ ፋሚሊዎቼ ምናምን ነገር በጣም እናንተን እጠብቃለሁ። ማርያምን ከምንም ከማንም በላይ እናንተን ነው የምጠብቀው። ላይክ የሆነ ነገር እኛ ቢያንስ አቅማችን ፍቅድ የሆነ ማድረግ ባንችልም በዚህ አይነት መልኩ እናግዛት። ምንም በቃ ከኛ የሚቀነስ ነገር ስለሌለ በዚህ አይነት መልኩ ብናግዛት፣ ብናበረታታት ምናምን ነገር ሞር ነገ የተሻለ ደረጃ ደርሳ ቤተሰቦቿን አኩርታ ምናምን የዩቲዩብ ፋሚሊዎቼ ናቸው እንዲያደርጉልኝ ብላ የምትመሰክርበት ቀን ይመጣልና ሁሉም ነገር ደግሞ እንዳለበት አይቀጥልም። እሺ ነው እንደዚህ መሆን የለብሽም ምናምን ነገሮች ይስተካከላሉ። ዛሬን አይደለም ማየት አለብሽ። ዛሬ እንደዚህ የሆንሽበት ነገር ለደስታ ይሆናል። ማዘርም በዚህ አይነት መልኩ አይቀጥሉ። በጣም በደስታ መታችሁ ፋሚሊን የምታመሰግኑበት ቀን ይመጣል። እሺ እንደዚህ ኢሞሽናል መሆን የለብሽም። ነገሮች ይስተካከላሉ። ባለፈው መተን ነበር ቤት ያኔ ቪዲዮ ለመቅረጽ ምናምን ነገር የሚመች ሁኔታ ላይ ስላልነበርሽ ነው ቪዲዮንም ሳንቀርጽ ይሄር ነው ይዛለታም። ደግሞ እኛ ደግሞ በፈለግሽ ሰዓት ከጎንሽ አለን። ከፈለግሽ ቤትም መተን ምናምን ነገር ቪዲዮ እንቀርጽልሻለን። ፋሚሊዎች ደግሞ በደንብ አበረታቱልን። ሲቀጥል ደግሞ የምቀርጽበት ስልክም የላትም ምናምን ነገር ላይክ በቃ ምንም አይነት አቅም የላትም ዩቲዩብ ለመስራት ራሱ ማለት ነው። ኢቭን በደንብ እኛ እናግዛት በሚለው ነው አሁን ራሱ እዚህ ጋር እየቀረጽን ያለ ነው ምናምን ነገር እና በቻላችሁ ታቅም ስልክ ቁጥርና ምናምን ነገር ኮሜንት ላይ እናስቀምጥላችኋል። ኮሜንት ላይ ስልክ ቁጥሯንም አድራሻዋንም ምናምን ነገር ማግኘት ትችላላችሁ። አካውንትም አለሽ ባንክ አካውንት ምናምን ነገር እሱ ነው ምናምን ነገር እንዳለ ኮሜንት ላይ ሙሉ መረጃዋን ታገኛላችሁ። የምትችሉ ደግፉልን። ለእናንተ አይከብድም ፋሚሊዎች፣
በጣም ሰፖርቲቭ የሆናችሁ ፋሚሊዎች ናቸው ያላችሁ። ዱዱ ደግሞ እስኪ ያንቺን ፋሚሊዎች አውራቸው ነው። ያው እኔ ሁሉንም ነገር ተናግሯል። እኔ እንደዚህ አይነት ነገር አልችልም ብዙ እና ጀስት እንደምታዩት ወጣት ልጅ ናት፣ ብዙ ነገር መስራት የምትችል ልጅ ናት ምናምን። ያው እንጃ ወጣት ልጅ ብዙ ነገር ብዙ ቻሌንጅ እንዳለበት ታውቃላችሁ። ይከብዳል ወጣት ሆና እንደዚህ ነገር መሆኗ ምናምን ነገር በጣም ይደብራል። እና ጀስት ከእናንተ ትንሽ ታይማችሁን ወስዳችሁ ሰፖርት እንድታረጓት ነው የምንፈልገው። ቢያንስ ቪዲዮዋን ሼር በማድረግ ምናምን በቃ ትችላላችሁ፣ ብዙ ነገር ትችላላችሁና በምን ሌላ ትልቁን ነገር ታውትና በቃ በጣም በትንሽ ነገር ትችላላችሁ። እና ፕሊስ በቃ በጣም በደንብ አበረታቱ። እንጃ እንግዲህ እናንተን ተማምነን መተናል። አታሳፍሩ ፕሊስ። የምታዩ ሰዎች በቃ በጣም በቃ እኔ እንጃ ያው እንደዚህ አይነት ቪዲዮ ሰርተን አናውቅም ታውቃለህ። ይከብደኛል እንደዚህ አይነት ቪዲዮ ምናምን እና ጀስት እንግዲህ ፕሊስ በቃ ሁላችሁም እንግዲህ ህሊናችሁ የሚላችሁን ነገር አድርጉ ባይነኝ። የምታዩት ነገር ነውና ፕሊስ ሰፖርት አድርጉልኝ። ልጅ ከኛ በላይ መስራት እንደምትችል ደግሞ በጣም አውቃለሁ። በጣም አቅም አላት፣ ትችላለች እና ከጎኗ አሁን ፋሚሊ በገንዘብ የምትችሉ በገንዘብ ዩቲዩበሮችም ደግሞ እንዳለ የኛ ጀማዎች እነ ኤፍሬም ለካ መጥቷል እና አብርሃም እነ እዩ ምናምን ሁላችሁ በቻላችሁ ታቅም ሰፖርት አድርጉልን። ከጎኗ ሁኑ። ቪዲዮ ምናምን ነገር ስሩላት በቻላችሁ ታቅም። ላይ ለኛ ምንም ላይ ከብደ ላይ መስል ይችላል ይሄ ነገር፣ እሷ ጋር ሲመጣ ግን በጣም ትልቅ ነገር አለው። እንግዲህ ኤፍሬም ጀምሮታል መንገዱን፣ እኛ ተከትለናል ያለውን ነገር ደግሞ ፋሚሊ ሞር ሰብስክራይብ እያረጋችሁ እያገዛችኋት ምናምን ነገር አሳዩን፣ ፍቅራችሁን አሳዩን። እና እኔንም ማግኘት የምትፈልጉ ካላችሁ ኢንቦክስ ኢንስታግራም ላይ አናግሩኝ። እንዳረግላት የምትፈልጉት ነገር ካለ ኢንስታግራም ላይ ጻፉልኝ። ድጋሚ እናገኛታለን ብዬ አስባለሁ። አንቺም የምትያቸው ነገር ካለ በያቸው። ያው እኔ ምንም የምለው ነገር የለም። ቻናሌ እንዲንቀሳቀስ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ ሰው ጋር እንዲደርስ አድርጉልኝ። በቃ አመሰግናለሁ። ለማንኛውም ፋሚሊ እንግዲህ ስሜቷን መቆጣጠር ስላልቻለች ነው። በቃ ይበቃል። አንቺም ተረጋጊ ምናምን ነገር ይበቃል። ለማንኛውም ፋሚሊ በቀጣይ ቪዲዮ እስከምትመጣ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱልን። መልካም ቆይታ።